ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ጥያቄ ነበረኝና ይቅርታ መጠየቅ እችላለሁ? ጓደኛዬ ናት፣ ህንዳዊ ናት እና እሷ ሁለት እምነት ነው የምታመልከው። አንድ ቡዲዝም እና 666 ናት። ማለት ምንም የሚያገናኘን ነገር የለም፣ ግን ክፍላችን ምናምን ለየብቻ ነው። እሷም የራሷ የሆነ ክፍል አላት። አንድ አፓርትመንት ላይ ነው የምንኖረው፣ ግን ሁሉ ነገራችን ይለያያል። ግን ደግሞ ኪችን ላይ እንገናኛለን ማለት ነው። እና አንዳንዴ እሷ ጸሎቷ ቦታ ስትገባ ምናምን እንትን ታደርጋለች። ይሄ የምትመጸውተው ነገር አለና እሱ አድርሽልኝ ስትለኝ እኔ ደግሞ አደርስላታለሁ። እሱ ምንድነው ሩዝና የሆነ ሌላ ከጎን የሆነ አላቅም ብቻ ግን ምግብ ነው። ከዛ ለወፍ እንድሰጥ እንትን ትለኛለች ማለት ነው። ከዛ ሄጂን ያደርስላታለሁ። ችግር አለው ማለት ለእኔ ላይ ተጽዕኖ አለው? አዎ እንግዲህ ህንድዝሞች በዚህ መልኩ ነው አምላካቸውን የሚያመልኩት። ህንድዝሞች አንድም ሶስትም ስላሴ አማኝ ናቸው። ከክርስትና በፊት የነበሩ የስላሴ እምነት ባለቤት እነሱ ናቸው። አላህ ለዚህ ነው በቁርአን ላይ የአህለል ኪታብ ላ ተግሉ ፊ ዲኒኩም ገይረል ሐቅ ወላ ተተቢዑ አህዋአ ቀውሚን ቀድ ضሉ ሚን ቀብል ይላቸዋል። እናንተ ክርስቲያኖች ሆይ የመጽሐፍ ባለቤቶች ክርስቲያኖች ሆይ ካለ በኋላ ከእናንተ በፊት ጠመው የነበሩ ሰዎችን መንገድ አትከተሉ ይላል። እንግዲህ አምላክን አንድም ሶስትም በማለታቸው ምክንያት ቀድመዋቸው የነበሩ ሌላ አካሎች እንዳሉ ይገልጻል ቁርአን። ማን ከተባለ እነዚህ ሂንዱይዝሞች አምላክ አንድ ነው ብለው ያምናሉ። ሂንዱይዝሞች ያ አንድ አምላክ ግን ራሱን በሶስት አካል ገልጧል ብለው ያምናሉ። እና አምላክ አንድም ሶስትም ነው ብለው ያምናሉ። የሚገርማቸው ማን ይባላሉ? ብራህማ፣ ቪሽኑ ወይንም ሺቫ፣ ሁለት ስም አለው፣ ሁለት ማንነት ያለው በስጋ የተገለጠ አምላክ ስለሆነ እሱ ቪሽኑ ወይንም ሺቫ ይባላል። ይቅርታ ቪሽኑ ወይንም ክሪሽና። ያ ክሪሽና። ሌላኛው ደግሞ ሺቫ ይባላል። ጋኔሽ ስትል ሰምተሽ ታውቂያለሽ? ክሪሽና ነው የምትለው። ክሪሽና በጣም ክሪሽና ትላለች። ክሪሽና እንግዲህ በስጋ የተገለጠ አምላክ ነው። ክሪሽና በድንግልና ነው የተወለደው ብላ ያምናሉ። በስጋ የተገለጠ አምላክ ነው ብላ ያምናሉ። ከዚያ በኋላ ይህ ክሪሽና ስለ ሰዎች ኃጢአት በሶስት ቀን ከሙታን ራሱን አስነስቶ ወደ ብራህማ አድርጓል ብላ ያምናሉ። ጥምቀት አድርጓል ብላ ያምናሉ። በአመት አንዴ ጋንጋ ነው ምናምን የሚባል አለ ህንድ ላይ ትልቅ ወንዝ ነው። እዛ የጥምቀት በዓል አላቸው። እና ይህ ሙሉ በሙሉ እንዳለች ክርስትና ነች። ወላሂ ላስ ሂንዱይዝም አለ ስለኛ ኃጢአት ሞቷል ብለው ያምናሉ። የሚገርማቸው ለኃጢአታችን ብሎ ሞቶ ከሙታን ከሶስት ቀን በኋላ ክሪሽና ራሱ ከሙታን ተነስቶ ወደ አብ አድርጓል። ማነው ወደ ብራህማ ልክ እንደ መሰረት ነው። በቃ ልክ እንደ አብ ነው። ያኛው ደግሞ ሺቫ የሚባለው እንደ መንፈስ ነው። ለዘላለም አብሯቸው ይኖራል። መንፈስን ኃይልን የሚሰጣቸው እሱ ነው። ወጣቻው ይሄ ነገር እኛ ሆን ያለን ህንድ ፊልም ላይ ክሪሽና ምናምን ሲሉ ዝም ብሎ በቃ ስም ብቻ ይመስለን ነበር። አምልኳቸውን እያስተላለፉ ነው በብዙ ህንድ ፊልሞች ላይ። እና አምላክ አንድም ሶስት ነው ብለው ያምናሉ። በመለኮት አንድ ነው፣ በአካል ሶስት ነው ብለው ያምናሉ። በስጋ የተገለጠው አምላክ መለኮታዊም ስጋዊም ባህሪ ያለው ክሪሽና ይባላል፣ ወይም ደግሞ ቪሽኑ ይባላል። ይሄ ነው እንደአጠቃላይ ያንን ለዚያ ቁርባን እያቀረበች ነው። አንቺ ደግሞ ያን እያደረሽላት ነው። ያንን ለእርሷ አምልኮ እየሰራች ነው። ለሱ ምግብ ያቀርባሉ። የሆነ ለዱ የሚሉት ምግብ አለ። ስትምት ክብ ለኔም ትሰጠኛለች። ፍሩት ምናምን ታመጣና ሁለት ፍሬ እና ሌሎች ጓደኞቻችንም አሉ ለነሱ ትሰጣቸዋለች። ግን እኔ በቅርብ ነው ያወቅኩት። አይሆንም ማለት አንተናት ማለት በምትሰራ አምልኮ ስራ ላይ ታግዣት አይቻልም። ከቻልሽ እንደውም ሌላ ክላስ ቀይሪ። ስለ ድንች ተማሪ ሙስሊሞች ጋር አሳልፊ። እሺ ለስከዛሬ ወደ አላህ Subhanahu Wa Ta'ala ተውበት አድርጊ። ሶላትሽን ጠብቀሽ ስገጂ። እሺ ግን እንትን ችግር ማለት አሁን ሰላቴ ላይ ምናምን ችግር አለው። ክፍላችን ይለያያል።
የሷ እንትኑ ይሄ የሚሰቅሉት ጣውቱ ምናምን እኔ ጋር የለም፣ ግን አላት የራሷ የምታመልክበት ማምለኪያ ቦታ አላት። ምግቡንም መብላት ምንም አይነት አልችልም ማለት ነው አይደል? በዚህ ለአምልኮ ተብሎ የሚሰራ ከሆነ አይቻልም። ግን ቁርስ ለምሳሌ እንቁላል ሰራችና ቁርስ ልትበላ ጋበዘች፣ ችግር የለም። አይበሉም፣ አትበላም። እንቁላል ስጋ ነክ ምናምን ምንም አይበሉም፣ አትበላም። አትክልት ይሄ ቅጠላ ቅጠል ነው፣ ግን ቅጠላ ቅጠሎቹንም እኔ ምንም አልበላም። ግን አንዳንዴ በጣም ሼም ይዘኝና ስትሰጠኝ እበላለሁ። በቃ ምግብ ቁርስ፣ ምሳ፣ እራት ተብሎ ኖርማል ምግብ የሚሰሩ ምግቦች አሉ አይደል? ከአምልኮ ጋር ያልተያያዘ እንደዛ አይነት ምግብ ብትጋብዝሽና ብትበይ ችግር የለውም። ለአምልኮ ተብሎ የተሰራ ከሆነ ግን ያንን መብላት አይቻልም። ኦኬ። ግን ሳላውቅ ልትሰጠኝ ትችላለህ። ለምሳሌ አሁን እሷ የጸልያበት ምናምን ታስቀምጠዋለች፣ የሚያስቀምጡት አለ። ሳታውቂ በበላሽው ችግር የለውም። ኦኬ እሺ፣ ጀዛኩሙላህ ኸይር፣ አመሰግናለሁ። ሰላም ወራህመቱላሂ እና ጨርስልን። ሰው የገደለውን ሰው አይቶ አላየሁም ብሎ በቁርአንና በሾሆቹ ዕቃቢ ምን ችግር ይደርስበታል? ግዴታ ማል ካሉት ላ አይደርስበትም። ለማለው መሐላ ተውበት ያድርግ ወደ አላህ ሱብሓነሁ ወተዓላ። በሾሆቹ ብሎ ለማለው ደግሞ እሱ ሽርክ ነው። ለዚህ ተውበት ያድርግ። እሺ እየሰማ ሰላም አለይኩም ሰላም። ለሁለቱም ተውበት ያድርግ። እሺ እሺ ሰላም ነው። አልሐምዱሊላህ። ጥያቄ ነበር ይቆይ። እሺ ጥያቄ ነው። ለምሳሌ ስራ ነው ብዬ ሹፌር ነኝ፣ ቢራ ብጭንስ አይቻልም። በሐራም ነገር ላይ መስራት አትችልም። ቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በመልካም ተግባር ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ደግሞ አትተባበሩ። ወደ ቤተ ክርስቲያን የሚሄዱት ሰዎች ለምሳሌ በዓል በሆነ ሰዓት በዛ ሰዓት ስራ ስለሚሆን በዛ ስራ ስለሚሄዱ በዛ እንጭናለን። ይሄ እንዴት ይታያል? ኦኬ ወዴት እንደሚሄዱ እስከረባቸው ማንኛውንም እምነት ተከታይ ነው። ነገር ግን አዳምጥ። ለምሳሌ ነገር ግን ይሄ ሰው ለአምልኮ እንደሚሄድ ካወቅ ክርስቲያን ብቻ አይደለም፣ ማንኛውም ሊሆን ይችላል። አይሁድ ሊሆን ይችላል፣ ሂንዱይዝም ሊሆን ይችላል፣ ቡድሂዝም ሊሆን ይችላል፣ ሌላም እምነት ተከታይ ሊሆን ይችላል። ከአላህ ውጭ ሌላን አካል ለማምለክ እየሄደ ባለበት ሁኔታ ያንን ማገዙ እሱ هذا من التعاون على الكفر وعلى المعصية። አላህን በማመጽ ላይ አታግዘው፣ ማትተባበረው። እሺ በምድራዊ ህይወታቸው ማገዝ ትችላላችሁ፣ አብራችሁ መስራት ትችላላችሁ፣ ችግር የለውም። ነገር ግን ሃይማኖታዊ በሆነ ጉዳይ ላይ መስራት አብሮ አይቻልም። እሱ ከደት እሺ አይ ከቤት ወደ ቤተ ክርስቲያን እንደሚሄዱ ስለማውቅ ስለዚህ አይቻልም። እሺ እናመሰግናለን። እሺ ይሄ ቆይ ማወቅ ይፈልግ ኮሶ አንዴ ረጋጋትሽ ጥያቄ ያለው ይገኛል። አሰላሙ አለይኩም ኮሶ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አለኝ። ምንጭ አንድ ሰዓት ታስገቡ። ማነው እንዳስገባ? ቆይ አንዴ ይሰማል? አንዴ ዛል ሰላም አለይኩም። እንዴት ነህ? ከላይ ያለው ራፊዳ ሚተን የተነሳ እሺ እሱ እንዴት ነህ? ጥያቄ ነበረኝ። እምነትህ ምንድን ነው? እኔ እንደምታየኝ ነኝ። ስሜ ራፊዳ ነኝ። እኔ ሺዓ ነኝ። ታዲያ እኔ ሺዓ ነኝ። ኦኬ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ራፊዳዎች ነበሩ? በነቢያችን ሰለላሁ ዐለይሂ ወሰለምስ ዘመን
ዓኢሻ ማን ፈቅዶላት ነው ጡት እንድታጠባ የፈቀደችልን? ጡት እንድታጠባ የፈቀደችው? እኔ ፊት ገብታችሁ እምነታችሁን በድፍረት ወላሂ ነገር አትችሉም። ክርስቲያንም ተሳዳቢ ክርስቲያኖች ለማለት ነው። ጨዋ ክርስቲያን አለ። ልክ እንዲሁ ደግሞ ይሄ በነገራችን ላይ ክርስቲያን ይመስለኛል አውቆ አይሻ ምናምን እያለ ሲሳደቡ እንትን ትላላችሁ። በዚህ መጣቸው ደግሞ ራፊዳ ማን እንደሆነ አያውቅም። ኮሜንት ላይ ማንም ሰው እንዳይጽፍ ተውት። ጭምብልህ ልገልጥልህ ነበር ስለምታውቅ ቶሎ አይሻን ተሳደብክ። ወንድ ሆነህ አንተ ስለ ራፊዳ ብናወራ ምን እንደሆነ አታውቅም። ደፍረህ ስምህን ተናገር። ምን እንደሆነ አታውቅም። ምንም ስለ ሃይማኖት የምታውቀው ጉዳይ የለም። ግን ስማቸውን እየቀየራቸው ክርስቲያኖች ናቸው። በነገራችን ላይ ስማቸውን እየቀየሩ እኔ ራፊዳ ነኝ፣ እኔ አህባሽ ነኝ፣ እኔ እንትን ነኝ እያሉ አላህና መልክተኛው ከሚሳደቡ ካፊሮች ጋር ተደርድረው ሲሳደቡ ይላሉ። ምን እየቀረጹ ነው? በተከታዩ የዋህ ክርስቲያን ላይ ያውና ብዙ እስልምና አለ ምናምን ሙስሊሞች ይሰዳደባሉ ምናምን የሚለውን ጨዋታ ትጫወታላችሁ። በማን ላይ ነው እየተጫወቱ ያሉት? ወላሂ በሙስሊሞች ላይ መስራቸው ነው እነሱ። ግን ከታች ባለው የዋህ ክርስቲያን ላይ እየተጫወቱበት ነው። ከታች አለ ያውና እስልምና እንደዚህ ነው የሚለውን ሰው እንዴት ነው በሚከተለውን ሰው የሚጫወትበት? እኔ በጣም ስለምወዳቸው ሙስሊሞችን ሁሌ ስለ ዲናቸው አስተምራቸዋለሁ። አልሸወዳቸውም፣ አላጭበረብራቸውም። የሌለን ማንነት እየሰቀልኩኝ እዚህ ይሄ እንትና ነው፣ ይሄ ክርስቲያን ነው፣ ይሄ አይሁድ ነው በላንተ ተናገር ስለሌላ እምነት በማንነታቸው ያኔ ኩሩ እንደ ሙስሊሞች በራሳቸው አትጫወት፣ በትውልዶቻቸው አትጫወት። ከታች ባለው ክርስቲያን ልጅ አትጫወቱባቸው። ከሙስሊሞች ጋር ከመጡ እውነት እንደሚያውቁ ስለምታውቁ ማንነታቸውን ጭንብላቸውን ደብቃችሁ እኛ ሺዓ ነን፣ እኔ አይሁድ ነኝ፣ እኔ አህባሽ ነኝ፣ እኔ ፉላን ነኝ እያላችሁ ተሰብስባችሁ ትሳደባላችሁ። ለማንኛውም ጥያቄ ያለው ማንኛውም የእምነት ባለቤት ይግባ። እምነትህን አትደብቅ። በማንነትህ እስካመንክበት ድረስ ኩራበት። ማንነትህን ተጋፈጥ። እሱን ይዘህ ጥያቄ ያለ ጠይቅ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እንትን ቤተሰቦቿ ሙሉ ቤተሰቦቿ ክርስቲያን ናቸውና ከዛ እሷ ደግሞ መስለም ፈልጋለሁ ብላ ልታገባ ነበርና እስላም እንትን ብላ ከዛ እሺ ብሎ ቤተሰቦች ፈቀዱላትና ፊት እምቢ ብለው ነበረ ቢባሉ ሰሩ። እንደገና በመጨረሻ ጊዜ እንድታገባ ፈቀዱላት። የሰጡኝ እሷ ናቸው ቤተሰቦች ናቸው የሰጡኝ። ስለዚህ ኒካሁ እንዴት ነው ምናምን ብላ ጠይቅልኝ ላይ እሺ እሷ ሰለምቴ ነች? ሰለምቴ ነች። ቤተሰቦቿ ሙሉ ክርስቲያን ናቸው፣ ግን እነሱ ናቸው የሰጡኝ አለች። የሰጡኝ ማለት ኒካ ያሰሩት ቤተሰቦቿ ናቸው መሰለኝ። ኦኬ እነሱ ኒካ ማሰር አይችልም። ሙስሊም ያልሆነ ሰው ለሙስሊም ሰው ወልይ ሆኖ ወኪል ሆኖ ኒካ ማሰር አይችልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ ይላል። አማኞች ለአማኞች አንዳቸው ለሌላቸው ወልይ ናቸው ብለው ወልካፊሩ ላ የኩኑ ወልየን ሊልሙእሚና ቢነስ ሃዚሂ አልአያ። በዚህ የቁርአን አንቀጽ መሰረት ሙስሊም ያልሆነ ሰው ለሙስሊም ሰው ወልይ ሆኖ ኒካ ማሰር አይችልም። ስለዚህ በዚህ መልኩ ታስቦ ከሆነ ኒካሁ እንደገና መደገም አለበት በሙስሊም ሰው፣ ካልሆነ ሸሪዓ ፍርድ እና ቤተሰቦችም ደግሞ ሰልመው ነው አሁን ስምንት ከሰለሙ 8 ወር ሆኖ እነሱስ ኒካ ማሰር አለባቸው ወይ? እንደገና እናትና አባቴ ያው በክርስቲያን በሆኑ እንትን ብለዋል። አሁን ሰልመዋል። እንደ በ8 ወራቸው ከመሆናቸው እኔ 3 አመት ሆነ እነሱም ሰልመዋል ብላለች። በቃ ከሰለሙ አባቷ ይድገምላት እንደገና ኒካ። የእነሱስ ኒካ እንዴት ነው እያለች ነው። የነማን ባልና ሚስት አባትና እናት አብረው በአንድ ጊዜ ከሆነ የሰለሙት ችግር የለውም። ኒካሁ ባሉበት እምነት በርክክብ ከሆነ ኒካሁን አብረው የጀመሩት በጓደኝነት ዝም ብለው ኑሮ ከሆነ ግን የወለዷቸው ኒካሁን እንደገና መታደስ አለበት። ሁለተኛ ደግሞ በተለያየ ጊዜ ከሆነ የሰለሙት ኒካሁን እንደገና መታሰር አለበት። ለምሳሌ ሚስት ቀድማ ሰልማ ከሆነ ባል ወደ ኋላ ተንጓዶ ከሆነ ወይንም ባል ቀድሞ ሚስት ወደ ኋላ ተንጓዳ ከሆነ የዛኔ እንደ አዲስ ኒካ ያስራሉ። ቦታቸውን አብረው ከሆነ እስልምናን የተቀበሉት መጀመሪያም በነበሩበት እምነት ላይ በርክክብ የተፈጸመ ኒካህ ከሆነ በቤተሰብ ምናምን እንደዚህ
የዛኔ ኒካሁ እንደ አዲስ መታደስ አይጠበቅበት። ለምን ከተባለ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ባልና ሚስት አብረው በሚሰልሙ ጊዜ ኒካቸውን እንደገና ሰሩ ይሏቸው ነበር። አቡ ሱፊያን ረዲየላሁ ዐንሁ ህንድ ብንት ዑትባ የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰዎች አብረው እስልምናን ተቀበሉ፣ ኒካቸውን እንደገና አድሱ አልተባሉም ነበር። እሺ ይሄማ የሰዓታትም ልዩነትም ቢኖር እንደገና መታደስ አለበት። ምሳሌ ከጧትና ከሰዓትም ቢሰልሙ አይ እንደዚህ በአንድ ጊዜ ከሆነ እንደዚህ ችግር የለውም። አብረው ነው የሰለሙት እነሱ። ኦኬ እሺ ፍቅረ ማርያም ሰላም፣ እንዴት ነህ? ፍቅረ ማርያም አሎ፣ ፍቅረ ማርያም እሺ ሰላም፣ እሱ እንዴት ነህ? ደህና ነህ? አለሁ አልሐምዱሊላህ። ማን ነው? አቤት። አይሰማም? ይሰማል። እየሰማህ ነው። ቀጥል። ኔትወርክ ግን በጣም አይሰማም። ኔትወርክ አሰላሙ አለይኩም። ይሰማኛል። አይሰማም? እሺ ይሰማል። ጥያቄ ምንድን ነው? ሄሎ يلا نزله تحت النيتورك استكاكله لنا ماشي. ጥያቄ አለ። ቀጥል። አሰላሙ አለይኩም። እሱ عليكم السلام كيف ሰላም ነው? አልሐምዱሊላህ። እንዴት ነው? ሰላም አልሐምዱሊላህ። መሐመድ እባላለሁ። እሺ የሆነ ጥያቄ ነበረኝ። እሺ በአካባቢያችን ማለት ነው እነዚህ ቀብር ሂደው የሚያርዱ ምናምን መሻይኻ ምናምን የሚሉ ሰዎች አሉ። እሺ እነሱ ጋር ተከትለ መስገድ ይወጅባል አይወጅብም ለማለት ፈልጌ ነው። ድጋሚ ጥያቄን ይቅርታ። አሁን አለ አይደል መውሊድ ቀብር ላይ ሂደው ምናምን የሚያከብሩ አሉ አይደል ሙስሊም ሆነው በእኛ አካባቢ ማለት ነው። እሺ ልክ አሁን እነሱ ጋር ተከትለም ከሰገድክ መስጊድ ላይ እንገናኛለን ማለት ነው። መስጊድ ላይ አንድ ላይ ስንሰግድ ማለት ሶላቱ እንዴት ነው? አብረው ስለሰገዱ ሶላቱ ያንተ ወድቃ አይሆንም። ኢማሙ እንዴት ነው ዋናው ቁም ነገር። ኢማሙ በትክክለኛ አቂዳ ስለሆነ እንዳጋጣሚ ከጎን ያለው ሰው መጥቶ አንተ ጋር ስለሰገደ ያንተን ሶላት ውድቅ ያደርገው። ግን ያን ሰው ከጎን ያለው መከራ አድርግልህ መሆን ያለበት እንደዛ ነው ማለት ነው። እሱ ሙከራው ማለት እሱ እንዲመለስ ሙከራው እንጂ ሶላት ባጢል ላይ ሆነ መስገድ ትችላለህ። እሺ አመሰግናለሁ። እሺ አይሽ እሺ ቴንክ ዩ ሄሎ አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ አለኝና ከኢማም ጋር እየሰገድኩ ለምሳሌ ከኢማም ጋር እየሰገድኩ ኢማሙ ለምሳሌ ፋቲሃውን አፍጥኖ ብሎብኝ የኔን ሳልጨርስ ሩኩ ቢል ፋቲሃን ሳልጨርስ መከተሉ ነው የሚበልጠው ወይስ ፋቲሃን ጨርሼ ብከተለው ነው የሚሻለው? قال النبي صلى الله عليه وسلم إنما جعل الإمام ليؤتم به فإذا ركع فاركعوا وإذا سجد فاسجدوا. إمام لا يتدرج من ربة سجد. أرسل ركوع كاد الرجع تكتلاشوا ركوع أدرجوا. أرسل سجود كاد الرجع تكتلاشوا سجود أدرجوا بلا. ስለዚህ ቶሎ ብለህ ፋቲሃን ቀርተህ ወደ ሩኩዕ መሄድ። ነገር ግን ሩኩዕ የሚያልፍህ ከሆነና ሰሚዐ አላሁ ሊመን ሐሚዳ ብሎ የሚነሳ ከሆነ ቶሎ ብለህ እሱን ተከተለው ሩኩዕ አድርግ። እሺ ፍቅረ ማርያም ነው ገብተሃል? እሺ ኔትህ ደካማ ስለሆነ ነው ያሰጣነው። አሁን ከተሰማ ቀጥል። አይ እኔ የሰማሁት ፋቲሃውን ባትል ራሱ ችግር የለውም ሰላትህ ባጢል አይሆንም። በአንዳንድ ዑለሞች ግን እንደዚያ ነው። በዑለሞች መካከል ሁለት ሀሳብ ነው። ፋቲሃን የኢማሙ ቢበቃል ብለው የተናገሩ በርካታ ዑለሞች አሉ እና
የኢማሙ ብቻ ይበቃል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሐን ያልቀራ ሰው ሶላት የለውም ብለዋል። በሌላ ሐዲስ ላይ ልክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሱሐቦችን አብረዋቸው ይቀሩ ነበር። ፋቲሐንም ከዛ በኋላ ያለው ዘወር ብለው ከለከሏቸው። ሁለቱንም ፋቲሐንም ከእርሱ በኋላ ያለውንም ስትቀሩ ሰማኋቸው አሏቸውና ፋቲሐን ብቻ ቀሩ እንጂ ከዛ በኋላ ያለውን እንዳትቀሩ አዳምጡ ብለዋቸዋል። ስለዚህ በዚህ መሰረት ፋቲሐን መቀራት አለበት። ፋቲሐ ያልተቀራበት ረክዓ እንዳለፈው ይቆጠራል ብለዋል ግማሽ ልጆች። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሰ ሰላም ነው? ዳና አልሐምዱሊላህ። እሺ አንድ ጥያቄ አለኝ። እሺ ጥያቄ ስለ መሐላ ነው። እህትና ወንድሞቼ በተደጋጋሚ እየመጡብኝ በጣም አስቸግረው ነበረ እና ወላሂ ላላነሳችሁ ላልክላችሁ እያልኩ ብዙ ጊዜ እያለሁ በተለይ በእህቴ ጉዳይ ሁለት ጊዜ ተመላልሳብኛለች። በመጀመሪያው ብዬ አልክም ብዬ ላኩላት፣ ድጋሚ መጣች ተይዛ ሄደስ። አሁንም ድጋሚ ስትመጣ እንደዚሁ ማልኩ። ግን ምንም እልካለሁ በማላይ እንትን አላልኩም። በዚህ ምን ማድረግ አለብኝ? በጣም ብዙ ጊዜ ደጋግሜም እያለሁ ግን ልካለሁ። እሺ መሀል ላይ ማለት ሰው አስቡበት ሆን ብሎ የመሀልና ቃሉን ያፈረሰ ሰው ወይንም እንዲህ አደርጋለሁኝ አላደርግም ያለ አላደርግም ብሎ ያደረገ አላህ Subhanahu Wa Ta'ala ስም ማለት ሰው አስቡበት። እሺ እሱ ይሰማል። ከፋራ ማውጣት አለበት። ያለ ኔትወርክን አስተካክልና ነው። እሺ እና ከፋራ ማውጣት አለበት። ከፋራ ምንድነው ከተባለ 10 ድርሃም ማብላት ካልቻለ 10 ድርሃም ማልበስ ካልቻለ 3 ቀን መጾም። እነዚህ ናቸው። እሺ እሺ መርሐባ ጀዛከላሁ ኸይረን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እሱ አልሐምዱሊላህ። እንትን ጥያቄ ነበረኝ። እሺ ፎቶ ይፈቀዳል እንዴ በስልክ መነሳት? እሺ በዚህ ጉዳይ ላይ በዑለሞች መካከል 3 ሀሳብ አለ። አንደኛው የተከለከለው ምስል ነው ብለው የተናገሩ አሉ። ይሄ ጣዖት ምናምን ምንድነው የሚባለው ከእንጨት ከድንጋይ ከብረት የሚቀርጿቸውና የሚሰራቸው። ሁለተኛው ደግሞ ምንድነው ረስም ነው በእርሳስ በእስክሪብቶ ምናምን መሳል። ሶስተኛ በስልክ ያለውንም አይቻልም ብለው የተናገሩ ዑለሞች አሉ። ሼክ ፈውዛን ሌሎች ደግሞ ያ ከዚያ ጋር የሚገናኝ አይደለም ብለው የተናገሩ አሉ። ምክንያቱም ሷሊህ አልበህሪዳን ሌሎችም ዋህ እሺ ቀጣይ ሌላ ጥያቄ አለሽ? እሺ የቀላችሁ ጥያቄ ደግሞ ሌላ ጥያቄ አለኝ አንድ። እሺ ለምሳሌ የሆነ ሰው አሁን ሰግዳለሁ እያለ ሰላቱ አልፎበት አስር ደረሰበትና እንግዲህ ያለው አማራጭ ጀምዕ ማድረግ ነው፣ ግን ስህተት ነው። ታዲያ ያንን ጀምዕ ሲያደርግ ኢቃሙም አንድ ነው የሚሆነው ወይስ ለሁለቱም ለየብቻ ነው? ነቢያችን ሰለላሁ ዐለይሂ ወሰለም ቀስርና ጀምዕ በሚያደርጉ ጊዜ በአንድ አዛን በሁለት ኢቃማ ነበር ቢሰግዱት። ስለዚህ ለእያንዳንዱ ኢቃማ መደረግ አለበት። አሰላሙ አለይኩም እሱ ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አሁን ለምሳሌ እኛ የምንኖረው ኑሮ ማለት ነው። አሁን ለምሳሌ ነገ የማደርገውን ነገር የተጻፈ ነው ማለት ነው። አዎ የተጻፈ ነው፣ ግን በራሳችን ምርጫ የምንኖረው የተጻፈ ነው። በራሳችን ምርጫ መርጠን የምንኖረውን አላህ Subhanahu Wa Ta'ala ቀድሞ ስለሚያውቀው ጽፎታል። በእኛ ላይ እንዲሆኑ የተወሰዱ ነገራቶች አሉ። ለእኛ ምርጫ ሳይሰጠን እኛ እንድንመርጣቸው ለእኛ የተወልን ነገራቶች አሉ። ቀድሞ ያልወሰነብን ግን ቅድመ እውቀት አለው በዚያ ላይ። ስለዚህ ነው እውቀታለው እንጂ አቆይ አንድ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። መጀመሪያ እነሱ ንገራሽ። በእኛ ላይ እንዲሆኑ የወሰናቸው ቀድሞ የጻፋቸው በግዴታ ይሆናሉ። ወደድክም ጠላ ወጣላ አይደለ? የታገድ ነው ማለት ነው። አዎ በቃ በእኛ ላይ የተወሰነ ነገር አለ። ለእኛ ነፃ ምርጫ ፍቃድ ሳይሰጠን ወደድክም ጠላህም ሁን ተብለ በእኛ ላይ በግዴታ የተደረጉብን ነገራቶች አሉ። ምርጫ ያልተሰጠን በእነዚያ ላይ አላህ ይጠይቀናል ወይ? አይጠይቀንም። ይሄን ያዝሽ እንዳትፈራ። በዚያ ላይ አላህ ባደረገብህ ነገር ላይ አትጠይቅም፣ በወሰነብህ ነገር ላይ።
ሁለተኛ ደግሞ ምንድነው ለኛ ነፃ ምርጫ ፈቃድ ሰጥቶን የተወልን ነገራቶች አሉ። እነዚያን ግን ቀድሞ ያውቃቸዋል እንጂ ቀድሞ አላህ እንዲሁን ብሎ ያልጻፈብን ነው። እሺ የመጀመሪያው ምሳሌ ልስጥህ። ያለኛ ነፃ ምርጫ ፈቃድ በእኛ ላይ ቀድሞ የወሰናቸው የጻፋቸው። ለምሳሌ ወንድ ነህ ሴት? አንተ ወንድ ነህ አይደል? በጣም ጥሩ። ወንድ ላድርገህ ሴት ብሎ አስመርጦህ ነው ወንድ ያደረገህ ወይንስ በራሱ ነው ወንድ ያደረገህ? በራሱ። አሁን ለነገው መልቂያማ ይጠይቃል በዚህ ለምን ወንድ ሆነህ ተፈጠርክ ብሎ አትጠይቅም። በዚህ ጀሃነም ትገባለህ? አትገባም። ጥቁር ነህ? ቀይ? ጥቁር። ይሄን አላህ ሱብሓነሁ ወተዓላ ቀይ ላድርገህ ጥቁር ብሎ አስመርጦህ ነው ጥቁር ያደረገህ ወይንስ በራሱ ወስኖብህ ነው? በራሱ። ነገ መልቂያማ ለምን ጥቁር ሆንክ ለምን ቀይ አልሆንክም ብሎ ይጠይቃል? ይቀጣሃል? በዚህ አይቀጣኝ። አይዋ ኢትዮጵያ ነው አይደል የተፈጠርከው? አዎ ኢትዮጵያ ነው የተፈጠርከው። ይሄን አላህ ሱብሓነሁ ወተዓላ ኢትዮጵያን ለፍጠረህ ወይንስ ሳዑዲ ብሎ አስመርጦህ ነው ወይንስ በራሱ ነው እዚህ የፈጠረህ? በራሱ። ነገ መልቂያማ ለምን ኢትዮጵያ ተፈጠርክ ለምን ሳዑዲ አልተፈጠርክም ብሎ ይጠይቃል? ይቀጣሃል? በዚህ አይቀጣኝ። አጭር ነህ ረጅም? መካከለኛ። አላህ ነው ይሄንን በመካከለኛ አድርጎ የፈጠረህ ወይንስ አንተን አስመርጦህ ነው? ራሱ በሱ ፈጠረ። ነገ መልቂያማ ለምን መካከለኛ ሆንክ ለምን ረጅም አልሆንክም ብሎ ይጠይቃል? ይቀጣል? በዚህ አይቀጣም። አየህ አይደለ? እንዲህ አይነት ነገራቶች ከአላህ ሱብሓነሁ ወተዓላ ተወስነው የተሰጡ ነገራቶች ናቸው። ራሱ ቀድሞ የወሰናቸው ነገራቶች ናቸው። ምንም ምርጫ አልተሰጠንም። ነገ መልቂያማ በእነዚህም ላይ አይጠይቀንም አይቀጣንም። ስለዚህ ሰው ወስኖብን ከሆነ ለምን ይቀጣናል ለምን ይጠይቀናል ለሚሉ ሰዎች ይሄ ነው መልሱ። አዎ ራሱ እንዲሆኑ የወሰናቸው ነገራቶች አሉ። በእነዚያ ነገር ላይ አይጠይቅህም አይቀጣህም እንዳትፈራ። ሁለተኛው ደግሞ ምንድነው ከእኛ የሚገኙ የሆኑ ስራዎች ጥሩ ስራና መጥፎ ስራ አየህ። እነዚህን ደግሞ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶናል ለኛ። በዚያ ላይ የእርሱ ድርሻው ምንድነው? ቀድመ እውቀት አለ ያውቃቸዋል። እነዚህ ያን ያወቀውንም ጽፎታል። እንድንሰራ ሳይሆን የጻፈብን እንደምንሰራ ስለሚያውቀው ነው። ገብቶሃል አይደለ? ለምሳሌ ስራዎችን እንደ ምሳሌ አሁን ገስት ላይ መጣል አይደለ? አዎ ገስት ላይ መጣል። አላህ ሂድና ሁሴን ጋር ጥያቄ ጠይቅ ብሎ ልኮህ ነው የመጣኸው ወይንስ አንተ በራስህ ነፃ ምርጫ ፈቃድ ሁሴን ጋር ለምን ሂጅ አልጠይቀው ብለህ ነው የመጣኸው? በራስህ ፈቃድ ነው። በራስህ ፈቃድ ነው። በጣም ጥሩ። አላህ ግን ዛሬ ገብተህ እኔ ጋር ገስት እንደምትጠይቅ ቀድሞ ያውቃል አያውቅም? ሳትገባ በፊት ያውቃል። አየህ። ስለዚህ እኛ የምንሰራቸውን ስራዎች በራሳችን ነፃ ምርጫ ፈቃድ ነው የምንሰራቸው። ግን በዚያ ላይ አላህ ሱብሓነሁ ወተዓላ ቀድሞ ያውቃል። ቀድሞ ግን ይሄን ሁሴን ገስት ላይ ሄዶ መጠየቅ አለበት ይሄ ልጅ ብሎ በግዴታ ጽፎበታል? አልጻፈበትም። እንደሚሰራው ግን ቀድሞ ያውቃልና ቀድሞ እውቀት ስላለው አላህ ሱብሓነሁ ወተዓላ ያንን ያውቀዋል። ያወቀውንም ለውሐል መሕፉዝ ላይ ያስፈሩታል። ገብቶሃል አይደል? ስለዚህ አሁን ፍሪደም አለን ማለት ነው የፈለግነውን ነገር ለማድረግ። አዎ የሰው ልጅ ለማመን ለመካድ ጽድቅ ለመስራት ኃጢአት ለማድረግ ነፃ ምርጫ ፈቃድ አለው። ለዚህም ነው ፈመንሻፈል የክፉር ይላል። የፈለገ ይመን የፈለገ ይካዳል። ነፃ ምርጫ ፈቃድ ስለሰጠን ነው የሚቀጣን በእነዚህ እንጂ እርሱ በፈጠረብን ቅድም መጀመሪያ ባልኩህ ነገራቶች በፍጹም አይቀጣን ነው። ጀነትና ጀሃነምም የነዚህ ነፃ ምርጫ ፈቃድ ውጤት የሥራዎቻችን ውጤቶች እንጂ ቀድሞ ወስኖብን አይደለም። ገብቶሃል አይደል? ለዚህ ነው በቁርአን ላይ ስለ ጀነት ሰዎች ምን ይላል? ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን። ባሁና ባሰበብያ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ። ምን ይላል አላህ ሱብሓነሁ ወተዓላ? ይህችን ጀነት በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ወረሳችኋት ይላል። ስለ ጀሃነም ሰዎችስ ምን አለ? ፈذوقوا العذاب بما كنتم تكسبون አይ ቢሰበብ ما كنتم تكسبون። ስትሰሩ በነበራችሁ ስራ ምክንያት ጀሃነምን ቅመሱ ይባላሉ አለ። ወለለዚነ ከፈሩ ቢረቢሂም አዛቡ ጀሃነም። ለነዛ ጌታቸውን አላህን ለካዱት የጀሃነም ቅጣት አለላቸው አለ። ስለዚህ የክህደታቸውና የኃጢአታቸው ውጤት እንጂ ጀሃነም እንዲሁም ደግሞ ጀነት የእምነታቸውና የመልካም ስራቸው ውጤት እንጂ አላህ ቀድሞ ማንንም ለይቶ አንተን ለጀነት አንተን ለጀሃነም ላይ ያዘጋጀው የለም። አንተን ለጽድቅ አንተን ለኃጢአት ላይ ያዘጋጀው የለም። በዚያ ላይ ግን ቅድመ እውቀት አለው። ምን እንደምንሰራ ያውቃል። ወደ ጀነት እሱ እውቀት ነው ማለት ይቻላል። አሁን ለምሳሌ ያንን እሱ ነገር የአላህ እውቀት ነው እንጂ እኔ ላይ የተፈጠረ አሁን ለምሳሌ የተጫነብኝ ነገር አይደለም ማለት ነው። በግዴታ አሁን ለምሳሌ እዛ ቦታ እሄዳለሁ የሚለውን ያውቃል እንጂ እዛ ቦታ እንዲሄድ እሱ አላስገደደኝም ማለት ነው።
ትንሽ ከጓደኞቼ ጋር ተጨቃጭቀን ነበር። እኔ እንደዛ ፍሪደም ነው ፍሪደሞች ስላለን ነው እንጂ እሱ ያንን ነገር አድርጉ ብሎ የወሰነብን ነገር የለም። እሱ ዕውቀቱ ስላለው ያንን ነገር ያውቃል። በቃ የሚፈጠሩትን ነገር ሁለቱንም ያውቃል። ያ ነገር ቢፈጠርም ባይፈጠርም ያውቃል። ግን ያ ነገር አድርግ ብሎ ግዴታ የለብንም። በፍላጎታችን ነው ምን ያደርገው ብላም ብዬ ተከራክዬ ነበር። ለሁለት ነው የሚከፈለው ንገራቸው። ከላይ የሚገባው ልጅ አተሰጥቶት ሻዳ መያዝ ፈልግ ነው ያለው። እሺ ሁሴን ለምዶቤ እናቴን እማላታለሁ ምን ችግር አለ? ችግር የለውም። እመዬ በላት ጠበቅ አድርጋ በሸዳ ምናምን። እሺ እመዬ የኔ እናት የኔ ማዘር ማዝካይ ዳዲ ብትሰም ችግር የለውም። አበየ ብትለይ ይቅርታ ችግር የለውም። አበየ ምናምን ትችላለች። እሺ ኮሜንት ላይ ጥያቄ አያለሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኮሜንት ላይ እንዴት እንታችን ጥያቄ ትጠይቃለች ቱ ብላ ጽፋለች። እንጨርስላት ቲታቲቶ ተመለሰልሽ። ሁሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። እንዴት ነው ወንድሜ? ባላ ወይኔ አልሐምዱሊላህ ዳና አልሐምዱሊላህ። የሆነ ጓደኛዬ ሻሃዳ ሊዝ ነበረ እና ደግሞ እኔ 3 ጥያቄ ነበረኝ። እሺ ጠይቅ። አንደኛው ጥያቄ እዚህ ኢማራት ላይ ስንሰግድ ማለት ነው ወንትኖች ፓኪስታኖች፣ ኢንዲያዎች ሰልፍ ላይ እግራቸው ስትጠጋ ምናምን ይሸሹዋል፣ ይከፍቱብሃል። እኛ የአገር ቤቱን ይዘን መተን ሰልፉን ስናስጠጋ እነሱ ይሸሹናል። ግራ ገባን እኮ በቃ ጭራሽ ወደኋላ ነው እየሰገድን ያለነው እኛ ለብቻችን ማለት ነው። ግራ ገባን። አከቀኝ ወደዛ ስትጠጋ ወደዛ ፈልቀቅ ያሰራልና ጀት ሊቻክቻ ሆንክ ወደዛ እግራቸው። አዎ አንተም ወደዛ ስታስጠጋ ይሸሹናል። እሺ ለማንኛውም ደስ የሚለው እኛ ሀገራችን ላይ የለመድነው ነገር ተረከዝና ተረከዝ እንተነገተንተ ማለት ነው መስጠት ይሄ በጣም መልካም ነው። ነገር ግን ይሄን አደረጋችሁ አንዳንድ ሰዎች ዘር ብለው መስገድ በቃ ይፈልጋሉና የተናነቁ ይመስላቸዋል። ሼህ ሷሊህ አልፈውዛን ይሄ ችግር እንደሌለው ተናግረዋል። ትንሽ ርቀት ማነው ይሄን ያክል የተካበደ የተጋነነ ርቀት ሳይሆን ትንሽ ለቀቅ ብለው ፈታ ብለው ለመስገድ ይሄ ችግር አይደለም። እሺ ልምድ የለውም ምንም ችግር የለውም ማለት ነው። እነሱ ግን እንደ ልምድ አድርገው ይዘውት ነው። ያ ሁሱ ሚስቴን ነው ያለ ይላል። ሚስቴ ምንድን ነው? ሚስቴን ብላል። ኧረ አላልኩም እኔ ፓኪስታን እኮ ነው ያልኩት። ሚስቴ ነው ያለች ነው እኮ የሴትዮ አንድ እና ሁለተኛ ጥያቄ ደግሞ ቅድሙን ለማለት ቅድምማ ያለው ሚስቴን ለማለት ነው። ችግር የለውም እህት። አንድ ሰው ሚስቱን ፍቅሩን ለመግለጽ ማቢላት ችግር የለውም። ፍቅሯን ለመግለጽ እሷም አባ ብትለው ችግር የለውም።